የውሎ አበል በመመሪያው መሰረት በገደብና ያለ ገደብ ከታክስ ነፃ ከተደረጉት ውስጥ የሚመደብ አይነት ነው። ስለዚህ ስለ ውሎ አበል ስናነሳ በገደብ ከታክስ ነፃ ስለተደረጉና ያለ ገደብ ከታክስ ነፃ ስለተደረገ የውሎ አበል የምናነሳ ይሆናል ማለት ነው። በቅድሚያ በገደብ ከታክስ ነፃ የተደረገውን ብንመለከት ለምሳሌ ማንኛውም ድርጅት ስራ አስኪያጅ ወይም ምክትል ስራ አስኪያጅ ከመደበኛ የስራ ቦታው ከ25 ኪሎ ሜትር በላይ ርቆ በመሄድ ለሚያከናውነው ስራ ለመኝታ፣ ለቁርስ፣ ለምሳ፣ ለራት ለመሳሰሉ ወጪዎች የሚከፈል ነው ውሎ አበል ሲባል። ስለዚህ በዚህ መልኩ የሚከፈል ውሎ አበል ከታክስ ነፃ የሚደረገው በቀን 1000 ብር ወይም የደሞዙን 5% ከሁለቱ ከፍተኛውን ባልበለጠ እንደሆነ መመሪያው ላይ በግልጽ ተደንግጎ እናገኛለን። ይሄ ማለት ምንድነው? ለምሳሌ የስራ አስኪያጁ ደሞዝ 50 ሺህ ብር ቢሆን በቀን 1000 ብር ይሻላል ወይስ የ50 ሺህ ብር 5% 2500 ብር ይመጣል። ስለዚህ ከሁለቱ ከፍተኛው 2500 ብር ስለሆነ ያ ስራ አስኪያጅ በቀን 2500 ብር እየተከፈለው ስራውን ቢሰራ ከታክስ ነፃ ይሆናል ማለት ነው። እዚህ ጋር ግን ማንሳት የሚኖርብን ነገር ምንድነው? ከ2500 ብር በላይ ወይም በቀን 1000 ብር ወይም ከደሞዙን 5% በላይ መክፈል አትችሉም የሚል አይደለም ድንጋጌው። ከዚህ በላይ የሚከፈል ከሆነ ግን ታክስ ይከፈልበታል ነው። ስለዚህ ከዚህ ጊዜ ድረስ ያለውን ከታክስ ነፃ ያደርገዋል ማለት ነው። ይሄ እንደተጠበቀ ሆኖ ግን የደረሰኝ የአልጋ ውሎ አበል በደረሰኝ የሚወራረድባቸው ሁኔታዎች አሉ። እንደዚህ በሚሆንበት ጊዜ ለአልጋው የተከፈለው ክፍያ ከታክስ ነፃ መሆኑ እንደተጠበቀ ሆኖ ለቁርስ፣ ለምሳ፣ ለራት እና ለመሳሰሉ ወጪዎች የሚከፈለው ውሎ አበል ከታክስ ነፃ ሊሆን የሚችለው በቀን 600 ብር ወይም የደሞዙን 3% መሆን እንዳለበት ያስቀምጣል ማለት ነው። ስለዚህ በገደብ ከታክስ ነፃ የሚያደርገው ይሆናል በዚህ አግባብ ማለት ነው። በሌላ መልኩ የሰራተኞችን ብንመለከት ከስራ አስኪያጅና ምክትል ስራ አስኪያጅ ውጭ ያሉትን እንደዚሁ ከ25 ኪሎ ሜትር በላይ ርቀው በመሄድ ስራቸውን በሚያከናውኑበት ጊዜ የሚከፈለው ውሎ አበል ከታክስ ነፃ የሚሆነው በቀን 500 ብር ወይም የደሞዛቸውን 4% ከሁለቱ ከፍተኛውን ድረስ ቢከፈላቸው ታክስ የማይከፈልበት ገቢ ሆኖ ይወሰዳል ማለት ነው። በተመሳሳይ የአልጋ ወጪ በደረሰኝ የሚወራረድላቸው ከሆነ ለባለሙያዎቹ በዚሁ አግባብ በቀን 300 ብር ወይም የደሞዛቸውን 2.5% ድረስ ውሎ አበል ተብሎ ለተቀረው ለቁርስ፣ ለምሳ፣ ለራት ለመሳሰሉ ክፍያዎች ክፍያ ቢፈጸምላቸው ከታክስ ነፃ ይሆናል ማለት ነው። በሌላ መልኩ የምናየው ምንድነው? የውጭ ሀገር ጉዞ በሚሆንበት ጊዜ አሁንም የውሎ አበል የሚከፈል ስለሆነ ይህንን በተመለከተ ደግሞ እንደዚሁ በመመሪያው ላይ በግልጽ ተቀምጧል። ምን ያክል ክፍያ ሲፈጸም ነው ከታክስ ነፃ የሚሆነው የሚለውን በተመለከተ በገደብ ከታክስ ነፃ ያደርገዋል። የሚኒስትሮች ምክር ቤት የውጭ ሀገር ጉዞ የውሎ አበልን በተመለከተ ያወጣው መመሪያ አለ። እዛ መመሪያ ላይ ለከፍተኛ ኃላፊዎች፣ ለኃላፊዎች እንደዚሁም ለመንግስት ሰራተኞች ብሎ ያስቀምጣል። ስለዚህ ለመንግስት ሰራተኞች ተብሎ የተቀመጠውን መጠን ልክ እንደዚሁ ለግል ድርጅት ሰራተኞች ከስራ አስኪያጅና ምክትል ስራ አስኪያጅ ውጭ ላሉ ሰራተኞች በዶላር በዩሮ ብሎ አስቀምጧል መመሪያው። እዛ ላይ የተቀመጠውን መጠን ልክ ለሰራተኞች የተቀመጠውን ለመንግስት ሰራተኞች የተቀመጠውን ልክ ቢከፈላቸው ከታክስ ነፃ እንደሆነ ያስቀምጣል። ለስራ አስኪያጅና ምክትል ስራ አስኪያጅ በሚሆንበት ጊዜ ግን ለመንግስት ሰራተኞች ተብሎ የተቀመጠው መጠን ላይ 20% ተጨምሮበት ቢከፈላቸው ከታክስ ነፃ እንደሆነ ያስቀምጣል። እዚች ላይ አንድ ምሳሌ ብንወስድ የባንግላዴሽ ላይ ለመኝታና ለቁርስ ተብሎ የተቀመጠ ዶላር አለ። ከዛ ለምሳ ለራት ተብሎ ደግሞ የተቀመጠ ዶላር አለ። በጥቅሉ ስንወስደው በቀን $140 ነው የተቀመጠው። ለማን ነው ይሄ?
ለመንግስት ሰራተኞች ተብሎ የተቀመጠ። ስለዚህ አንድ የግል ድርጅት ሰራተኛ ባንግላዴሽ ለስራ ጉዳይ ቢሄድ እና በቀን $140 ቢከፈለው ከታክስ ነፃ ይሆናል ማለት ነው። ነገር ግን ይህንን የመስክ ጉዞ ያደረገው ስራ አስኪያጅ ወይ ምክትል ስራ አስኪያጅ ቢሆን $140ን 20% ተጨምሮለት ወደ $28 አካባቢ ይመጣል። ስለዚህ በጥቅሉ $168 በቀን ውሎ አበል ቢከፈለው ከታክስ ነፃ ይሆናል ማለት ነው። እዚህ ጋርም ደግሜ ማንሳት ያለብኝ ይሄንን አሁን ያነሳናቸው ቁጥሮች የሚያስረዱን ከዚህ በላይ ውሎ አበል መከፈል የለበትም የሚል እንድምታ አይደለም ያላቸው። እስከዚህ ጊዜ ድረስ እስከ ገደቡ ጊዜ ድረስ የሚከፈል ክፍያ ከታክስ ነፃ እንደሆነ፣ ከዚህ በላይ ከተከፈለ ግን ታክስ ይከፈልበታል የሚል አተያይ ያለው መሆኑን ግልጽ ማድረግ የሚያስፈልግ ስለሆነ ነው ደግሜ ያነሳሁት።